ሃይማኖት አየለ እባላለሁ። የደሴ አጠቃላይ ስፔሻላይዝድ ሆስፒታል ዋና ስራ አስኪያጅ ነኝ። ደሴ ሆስፒታል እዚህ አሁን ያለንበት ቦታ በ1954 ነው የተመሰረተው። አሁን ላይ ወደ 63 ዓመቱ ነው ይሄ አሁን ያለንበት። ከዛ በፊት ግን በ32 ይላሉ አፈ ታሪክ እዚህ አካባቢ ሌላ ቦታ ነበር ነው የሚሉት እና ብዙ ጊዜ ወደ 85 ዓመት ነው የሚነግሩን ትልልቆቹ። ከዕለት ዕለት እያሳደግን እዚህ ደሴ ስፔሻላይዝድ ሆስፒታልም ደረሰ። የህዝብ ብዛቱ ግን በምስራቅ አማራው ትልቁ እና ሰፊ ሆስፒታል የምንለው ይሄንን ነው። በተለይ ፔሸንት ፍሰቱ ከዕለት ወደ ዕለት በጣም እየጨመረ ነው። እንደ 2017 እንደው ከቅርቡ ስናየው 506,000 በላይ ነው፣ ከግማሽ ሚሊዮን በላይ ነው ተመላለሽ ህክምና ብቻ ያስተናገድ ነው። በድንገተኛ ወደ 40,000 39,000 ምናምን ተኝቶ ህክምና፣ አይሲዩም ወደ 160 በላይ ታካሚዎች ያሉበት፣ ወላድ እስከ 6,000 በጣም በርካታ ሰርቪስ የሚሰጥ ነው። የ2017 ዳታዎች ናቸው እና በካችመንት ኤሪያ እኛ ስንቆጥረው ምን ያህል ህዝብ ታገለግላላችሁ እንደ ካችመንት ኤሪያ ስንል 10 ሚሊዮን እና ከዛ በላይ ነው ኤስቲሜት የሚያደርጉት ባለሙያዎች መጥተው ሲያዩት። ግን እንደው ለፔሸንት ፍሰቱ ዴይ ቱ ዴይ ቪዚቱንም ስታዩ ቢያንስ በቀን ከ1400 በላይ ካርድ ይወጣል። 6 ዓመቱ ነው ደሴ ሆስፒታል ላይ። 6 ዓመት ከኔ በፊት 2 ዓመት ይኖረዋል። የነበረው ወርክሎድ ደግሞ የበዛው ብዙውን በእኛ ቀጠና ጦርነት በዝቶ ነበር እንደምታስታውሹ። ሄድ ኢንጁሪዎች ብኖች አሉ፣ ትሮማ አለ፣ ፔሸንት ሎዱ ከፍተኛ ነው። ግን እኔ እንደው በቀን ስንት ብትይ በአቬሬጅ 40 የሚሆን እንደውም ባለሙያዎች ቢገልጹት ምናልባት ከዚህም በላይ የሰሩበት ቀን እንዳላቸው ስለማቅ ማለት ነው። ቤዝ ላይ ነው። ይሄን ሁሉ ጊዜ ስንል ወደ 30,000 የሚጠጋ ይመስለኛል። እንደው ከ28,000 በላይ ሰርቶ ነው አሁን ባለንበት ደረጃ የተገናኘ ነው። ሲቲ ስካኑን ያው እናንተም ጋር ሆነን ረጅም ጊዜ እንዲሰራ ያደረግንበት መንገድ አለ። ሪስፖንሳችሁም ጥሩ ነበር። በአሁኑ ሰዓት ግን ስፔሻላይዝድ ሆስፒታል ላይ እንደ ኤክስሬ እንደ ሲቢሲ ቤዝ ላይ ነው። እያንዳንዱ ሰው እኛ ጋር ሲመጣ ለተሻለ ኢንቨስቲጌሽን ነው። ፐሪፈሪ ላይ ገብቷል። አሁን ይሄ በሲቢሲ በአንዳንድ ነገር ማኔጅ የምታደርጊውን ታደርጊያለሽ። ደሴ ሆስፒታል ሲመጣ ግን እስኪ ሂድና ሲቲ ስካን ተነሳ ተብሎ ነው የሚመጣው እና ይሄ ሁሉ ግፊት አልፎ በ40 ሰው ብንመጥነው ፍላጎታችን ግን ነገኑ እያልን ነው። በቀጠሮም የምንሰራባቸው ቀኖች አሉ። ማሽኑ በአንድ ቀን የሁሉ እንትን እንዲል እድሜው እንዲረዝም ምናምን እያልን ነው። ምንም ጥያቄ የለውም። ይሄ ከባድ ነው። እኛ አሁን አምቡላንስ መድበን ነው መጀመሪያ እንደውም እንትን ሳንል ሰዎቹ ተሸክመው ሲሄዱ ስናያቸው ነው ራሳቸው እንስተው ቤተሰብ እንዲህ ተሸክመው እግል ሄዶ የሚያሰራው። እግልያውም አሁን በቅርብ ቀረብ ያለ ቦታ አንድ ሰው ሲቲ ስካን ተከለልን እንጂ ራቅም ያለ ነበር የሚሄዱበት ቦታ። እዛ ላይ ሄደው ደግሞ አያውቁትም። ሄደው መጀመሪያ ጨርሰው መምጣት የሚገባቸው ነገር እኮ አለ። ከፍለው በዚህ ሰዓት ነው ተብለው ነው ከዛ አያውቁትም። ሳይከፍሉ ምን ሳይሉ ተሸክመው ሁሉ ይሄዳሉ እኛ ሳንነግራቸው። በሽተኛው እንደምታየው ነው። በጣም ብዙ ፍሎ በጣም ብዙ ነው። በቃ ሲቲ ስካን ስለተበላሸ ብለን እነግረናል። ከዛው ከኢመርጀንሲ ባለሙያ ኦክሲጅን ያለው በኦክሲጅን አምቡላንስ መድበን እንሄዳለን። አምቡላንስ በሌለበት ቀን ደግሞ ራሳቸው ወኩ የሚያደርጉት በራሳቸው አምቡሌት የሚያደርጉት በራሳቸው የሚሄዱትም ብዙ ናቸው እና እጅግ ትልቅ ኢፌክት ነው ያለው ለእኛ ለኢንፊኒቲ። እኔ በተለይ ካየሁ ጊዜ ጀምሮ ለምሳሌ ስደርስ ባትሪ አልነበረም። ባትሪ በፍጥነት ነው የተገኘው የነበረው። ከወረራ መልስ ራሱ ቦርድ ነበር የጎደለብን። ቦርዱን በፍጥነት ነው ከወረራ በኋላ መቆም የለበትም በሚል የተካል። ከዚያ ውጭ የሆኑ ነገሮች ካስፈለጉ ይነግሩናል። ኮቴሽን ይላካል። በፍጥነት ነው ባለሙያ የሚላከው። የሚቆምባት ጊዜ አጭር ነበረች እስካሁን ድረስ። አመሰግናለሁ። እኔም ለዚህ ብላችሁ አስባችሁ ለህዝብም ነው ለነገሩ በመምጣታችሁ። እንደ ደንበኛም ጥሩ ነው ግንኙነታችን። ለወደፊቱም ደንበኝነታችን ተጠናክሮ ይቀጥላል የሚል እምነት አለኝ። አመሰግናለሁ።
አመሰግናለሁ። ያው የሲቲ ስካን ማሽን አሁን ልክ እንደ ኤክስሬይ በጣም በሰፊው ነው የሚታዘዘው። ደሴ ላይ ብቻ ሳይሆን ቤዝ ላይ ነው። እንደ ድሮ አድቫንስድ ቴስት አይደለም፣ እንደ ቤዚክ ቴስት ነው አሁን እየተሰራ ያለውና ተሰራ ደስ ይለኛል በጣም።